Lucas! ሰይፍ ሲምዘገዘግ ጥላቶች ይርዳሉ። ፈረሱ ላይ ሲወጣ ምድር ትንቀጠቀጣለች። የኦቶማን ኢምፓየር መስራች የእርቱጉል ልጅ ኦስማን ቤይ። በክሮሎስ ኡስማን የምናቀው ኦስማን ቤይ የሁላችንም ልብ ገዝቷል። ነገር ግን ይህ አይበገሬ ጀግና በሌላ ዓለም ስታዩት ደግሞ አንገቱን ደፍቶ የሚያለቅስ ለፍቅር ሲል የሚንኮታኮት ከማል ሆኖ ታገኙታላችሁ። ከዚህ ማለፍ ሲል በዓለም መድረኮች ላይ ቁመናውን የሚያሳይ ምርጥ ሞዴል ሆኖ ብቅ ይላል። ለመሆኑ ይህ ሰው ማን ነው? ቱርኮችስ የሀገራችን ኩራት የሚሉት፣ ሴቶችስ በፍቅሩ የሚወድቁት፣ ዳይሬክተሮች እሱን ለማሰራት ሚሊዮኖች የሚጨርሱለት ቡራክ ኦዝቺቪን ከዝናው በስተጀርባ ያለው እውነተኛ ማንነቱ ምንድን ነው? አባቱ ፎቶውን ለውድድር ሲልኩ ዳኞች ፎቶውን ቆሻሻ መጣያ ውስጥ ጨምረውት እንደነበረ ታውቃላችሁ። ከቆሻሻ መጣያ ተነስቶ የኦቶማን ንጉስ ወደ መሆን የመጣው እንዴት ነው? የውድ መኪና አፍቃሪ ነው። ለሚስቱ ያደረገውን አስገራሚ ሰርፕራይዝ ሰምታችኋል? ለዚህ ጥያቄ የሚሆን መልስ በዚህ ቪዲዮ ይዤ መጥቻለሁ። የቡራክ ያልተሰሙ ታሪኮች አሉ። በዚህ ቪዲዮዎች ላይ አብራችሁን ቆዩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ታህሳስ 24 1984 በኢስታንቡል ቱርክ ነው። ቡራክ ገና በልጅነቱ ለየት ያለ ቁመት ነበረው። ነገር ግን ህልሙ ተዋናይነት መሆን አልነበረም። ትምህርቱም በማርማራ ዩኒቨርሲቲ በፎቶግራፍና በስነ ጥበብ ነበረ የተከታተለው። ነገሮች የተቀያየሩት ግን በአባቱ ምክንያት ነው። አባቱ የቡራክን መልካምነት ያውቅ ስለነበረ እሱ ሳይሰማ ፎቶዎችን ለቤስት ሞዴል ኦፍ ተርኪ ውድድር ላከ። እዚህ ጋር አንድ አስገራሚ ታሪክ አለ። የውድድሩ አዘጋጆች በሺዎች የሚቆጠሩ ፎቶዎች ስለደረሳቸው የቡራክን ፎቶ በስህተት የማይረባ ብለው ወደ ቆሻሻ መጣያው ወርውረውት ነበረ። ነገር ግን የመጨረሻ ሰዓት ላይ አንዱ አዘጋጅ ፎቶውን አውጥቶ ሲመለከተው ይህ ልጅ ይለያል አለ። በዚህችም ቅጽበት የቡራክ ዕጣ ፈንታ ተቀየረ። እንደ አውሮፓውያን አቆጣጠር በ2003 የቱርክ ምርጥ ሞዴል ለመሆን በቃ። በ2005 ደግሞ በዓለም ላይ ካሉ ሞዴሎች ሁለተኛው በመውጣት ዓለምን ጉድ አስባለ። ያኔ ነበር የፊልም ሰዎች አይናቸውን የጣሉበት። ቡራክ በቀጥታ ወደ ፊልም አልገባም። መጀመሪያ የፋሽን ዲዛይነሮች ምርጫ ነበረ። ነገር ግን እንደ አውሮፓውያን አቆጣጠር በ2007 ሙሳላት በተባለ አስፈሪ የሆረር ፊልም ላይ ተጫውቶ አቅሙን አሳየ። ትልቅ ዝና ያገኘው ግን በኢትዮጵያውያን ሱልጣን ሱለይማን ብለን በምናቀው ዓለምን ባንቀጠቀጠው ድራማ ነው። እዚህ ድራማ ላይ ማልኮች ጉሉ ባሊ ቤይ የተባለው የጦር አዛዥ ገጸ ባህሪን ተላብሶ ነበረ። የሚገርመው ነገር በታሪኩ ውስጥ ማልኮች ጉሉ ጺም ያለው ጀግና ነበረ። ቡራክ ለዛ ድራማ ያሳደገውን ጺም በቱርክ ወጣቶች ዘንድ አዲስ ፋሽን ፈጠረ። ሁሉም ወጣት እንደሱ ጺም ማሳደግ ጀመረ። እዚህም ጋ ነው ቡራክ ከሞዴልነት ወደ ሙሉ ተዋናይነት በህዝቡ ልብ ውስጥ የገባው። ግን ሁሉንም ነገር ወደ ጎን ተውት። ቡራክ የኢትዮጵያና የመላው ዓለም ህዝብ የልብ ወዳጅ ያደረገው ፊልም ያላለቀ ፍቅር። በዚህ ድራማ ላይ ቱርክ መስራች የሆነውን ኡስማን ቤይን እንዲወክል ተመረጠ። ይህም ቀላል አልነበረም። የድራማው ፕሮፌሰር ሜህሜት ቦዝዳግ ቡራክን ሲመርጠው አንድ ነገር ነግሮት ነበረ። ይህ የአክቲንግ ስራ ብቻ ሳይሆን የህይወት መስዋዕትነት የሚጠይቅ ነው ብሎት ነበረ። ቡራክ ኡስማንን ለመሆን ለ1 ዓመታት ሙሉ ከባድ የውትድርና ልምምድ ወስዷል። በሳምንት 6 ቀን በቀን ለ8 ሰዓት የሰይፍ ውጊያ፣ የፈረስ ግልቢያ ተማረ። ታሪክ አጥኚዎችንም እየጋበዘ ስለ ኡስማን ማንነት አጠና። በቀረጻ ወቅትም ብዙ አደጋዎች ደርሰውበታል። ከፈረስ ላይ ወድቆ ተጎድቷል። በሰይፍ ተላልጦ ሆስፒታል ገብቷል። እኛ በቲቪ ስናየው ቀላል ይመስላል። ነገር ግን ያንን ከባድ የብረት ልብስ ለብሶ በበጋ በፀሐይ በክረምት በጭቃ ውስጥ መተው እጅግ አድካሚ ነበረ። ግን ልፋቱ ተከፍሏል። ክሮሎስ ኡስማን ዛሬ በ90 ሀገራት ይተላለፋል። ቡራክን በዓለም ላይ ውድ የቱርክ ተዋናይ አድርጎታል። የግል ህይወቱ እስካላችሁኝ ቡራክ እውነተኛ ፋሚሊ ማን ነው? የቤተሰብ ሰው ነው?
ያገባው ራሱ ታዋቂ ተዋናይ ናት፣ ፈህሪዩ ናት። የተገናኙትም ላቢርድ የሚባል ፊልም አብረው ሲሰሩ ነበረ። ሰርጋቸውም በኢስታንቡል ትልቅ ወሬ ነበረ። አሁን ካራንና ኬሪም የሚባሉ 2 ወንድ ልጆች አሏቸው። ቡራክ ለሚስቱና ለልጆቹ ያለው ፍቅር ልዩ ነው። ለሚስቱ የልደት ስጦታ ብሎ ውድ መኪኖችን ይገዛላታል። እሱ ራሱ የመኪና አፍቃሪ ነው። ጋራዡ ውስጥ እነ ፌራሪ፣ መርሴዲስ እና ሬንጅ ሮቨር አሉት። ከተዋናይነት በተጨማሪ ትልቅ የሆነ የራሱ ምግብ ቤት አለው። በተጨማሪም ለተለያዩ የንግድ ምልክቶች ብራንድ ማስታወቂያ በመስራት ሚሊዮን ዶላሮችን ያገኛል። ከማይታወቅ የፎቶግራፈር ተማሪነት ተነስቶ ዛሬ የዓለምን ቴሌቪዥን የተቆጣጠረ ቡራክ በስኬቱ በጥንካሬውና በቤተሰባዊ ሕይወቱ ለብዙዎች ምሳሌ ነው። ስኬት በአማራጭ አይገኝም የሚለውን አባባል በተግባር አሳይቶናል። እስቲ እናንተስ ቡራክን በየትኛው የገጸ ባህሪ የበለጠ ትወዱታላችሁ? በፍቅር ስላለው ከማል ወይስ በአይበገሬው ኡስማን ቤይ? ሐሳባችሁን ኮሜንት ላይ አፉልኝ፣ አነበዋለሁ። እንደነዚህ አይነት አዝናኝና ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳረሱ። ስላዳመጣችሁኝ በጣም ነው የማመሰግነው። ሰላም ሁኑ። አመሰግናለሁ።